ሰላም ባለፈው ለታ እመኑኝና ኑ አንድ ቦታ ልሰዳችሁ ብያችሁ ከሌሊቱ 7 ሰዓት ላይ በጣም ሁላችሁም ወዳችሁታልና በጣም ነው እዚህ በጣም ደስ ብሎኛል። በጣም ነው የማመሰግነው። እስኪ ደግሞ ዛሬ ከሆነ ፎቅ ላይ የምትገኝ በጣም ንጹህ ነፍስ ጋር ልሰዳችሁ። በጣም እንደምትወዱት በጣም እርግጠኛ ነኝ። ቀረች ከህዋው ላይ ከጠረፍ ድንበሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ ምን የሆነ ፀሐይ ማፈሯ ምን የሆነ ጀንበር ማፈሯ። ስሜ ማዶስለሽ ይባላል። እድሜ 10 አመት ነው። ከዛ የብለድ ካንሰር ታማሚ ነኝ። ማድረሹ ያመምሽ ቀን መቼ ነው? እስኪ ንገሪኝ። ይሄ እዚህ ኬሞ ክፍል ከገባው ከ3 ቀን ወይ ከ4 ቀን በኋላ ኬሞ 2 ቀን 3 ቀን ወስጄ ከዛ የሆነ ቀን ማታ ላይ በጣም አሞኝ ነበረ እና መጀመሪያ ስለነበረ በጣም ከብዶኝ ነበረ። እዚህ የሆስፒታል ማለት ነው ይሄ ደነሽ ሳትወጪ ቶሎ አሁን ነው ማለት ነው ማረግ የምትፈልጊው ይሄ በቃ በህይወትሽ ይሄ በጣም የምትመኚው ወይ ደግሞ መጥቶ ቢጠይቀኝ ብለሽ የምትመኚው ታዋቂ ሰው ምናምን ብቻ የምትፈልጊው ነገር ላደርግልሽ ነውና ምንድነው የምትፈልጊው? በጣም ማግኘት ፈልገው ሰው ነው የምትፈልጊው ነገር ማግኘት ፈልገው ሰው እሸቱ መለሰን ዶንኪቲው የሚሰራው ማለት በጣም ትወጂዋለሽ? ነት ቢመጣት ይመኛልሽ? እሺ እሸቱ መለሰን እንግዲህ ብላለች። ምን ችሎን ሁሉ ነው የምናደርገው ለማምጣት። ሌላ ሰው ጨምሪልኝ፣ አንድ ሰው ሌላ ጨምሪልኝ። ባዚ ቲክቶከር ባዝ እውነት እሷ ነው አንጠልጥዬ ነው ማመጣልሽ። ከዚህ በኋላ ማዶትዬ ትንሽ ስለደከማት ብዙ ማውራት አልቻለችም። ራሷ ዩቲዩብ እያየች የምትሰራቸውን አበባዎች ለእናንተ ልታስተዋውቅላችሁ ነው። ሁላችሁም እንደምታበረታቷት እንደምትገዟት እርግጠኛ ነኝ። ማስታወቂያ ልትሰራላችሁ ነው እና ስሟት። እነዚህን የመሳሰሉ አበቦች ማዘዝ ለምትፈልጉ ሰዎች ቲክቶክ አካውንት ላይ ገብታችሁ በመግባት ማዘዝ ትችላላችሁ። እነዚህን የመሳሰሉ አበቦች ከፈለጋችሁ እኔ ጋር ባለው ፎቶ በፈለጋችሁት አይነት ዩኒፎርም መስራት እንችላለን። በጣም የናፈቀሽ ሰው ማን ነው? የማርያም እየመታጠይቃሽ ታውቃለች? የማርያምዬ እየመጣሽ ያት በጣም ነው የናፈቀች ጓደኛሽ ታል? አዎ እሺኛል ወተሽኝ በርቺልኝ። በጣም ነው የምታሳዝኝ። በጣም ነው ደስ የምትል በጣም ወላሂ እና በርቺልኝ። ያግዙሻል ቤተሰቦች ይሄንን ይገዙሻል ብዬ አስባለሁ። በጣም ብዙ ሰው ይገዛሻል። በጣም እርግጠኛ በጣም ስለምተማመን ነው ቤተሰቦች። እሺ ብቅሻለው ፀሐይ ያንቺ ቀን እስኪደርስ እምቁንግላቲ ወጥተሽ ጨለማን በብርሃን ተክተሽ አጫውቺኝ በይኝ እንዳስለመድሽኝ በኩርፊያ ጭጋግ አታልሽኝ። የዩቲዩብ ቪዲዮ አይቼ ነበር አሁንና ማዶት ማምን ታውቃት ከሆነ አበባ ምትሰይልሽ አለችና እቺ ልጅ ማለት ነች ትወደኛለች ትወደኛለች። I love you too girly. You have no idea what I'm ትወደኛለች ትወደኛለች እኔና ማይ ጋድ እና ምንድነው ማለት የመጣሁት ኦብቪየስሊ የሆነ ነገር ማድረግ አለብኝ ላይክ ግን ምን ማድረግ እንዳለብኝ አላውቅምና ምን እናርግ ምንድን ነው የሚደረገው? ኮሜንት ሴክሽን ላይ አስቀምጡልኝ። ማዶትዬ I can't wait to see you ሰጀስት አድርጉ እስቲ ምንድነው ማድረግ ያለብኝና ደግሞ ልደቷም እየደረሰ ነው ተብሏል። ኬክ ልንበላ ምንድነው የሚደረገው? ምንድነው ማድረገው? ምንድነው ትወደኛለሽ
እኔም ውድድ ነው ማረግሽ እኔ ቆንጆ እኔም ውድድ በቃ ውድድ ነው ማረግሽ አይ ላቭ ዩ ኔም ሰላም ዛሬ እንግዲህ እንደምታውቁት ሁላችንም የምንወዳት በጣም ጀግናዋ የማዕዶት ልደት ነውና ይሄንንም ደግሞ ከሂመን መንፈሳዊ ሰርፕራይዚንግ ኢቨንት ጋር በመሆን ሰርፕራይዝ ልናረጋት ነው ያለው ነገር አብረን እናያለን። ለይሶለያና ተቀምተሽ በመና ለያዛኝቱ እመትትና አግዥኝ ናቴ የማለኝ ወዳቴ አግዥኝ ከቤቱ የማለኝ ምክረቱ አግዥኝ ናቴ የማለኝ ወዳቴ አግዥኝ ከቤቱ የማለኝ ምክረቱ ለመምጣታችን ለሁላችን ምክንያት ነችው የፊናችንና የስጦታ ፕሮግራሞች እንግዲህ ከእሷ እንጀምራለን። የማሳያችሁ ቀሚስ ማዕዶት ተሳለችው እሷ ዲዛይን ያደረገችው ሰራውላት በጣም ነው የማመሰግነው ስለመጣችሁ ደስ ብሎኛል። ማለት እሺ እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉ። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። እናቷ እዛ ጋር ትታየኛለች። አላህ ያበርታሽ፣ በርቺልኝ፣ ምንም አትሆንም። ከዘመዳችን እንድንጠራችኋለን። በመጣችሁ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መቤት ማርያም ታክብርልኝ። ሁሉ በእርሱ ሆኖ አልሆነም ያለ እርሱ ውዳሴ ምስጋና ይድረስ ለንጉሱ መድኃኒዓለም መድኃኒዓለም የለም የሚሳነው አማኑኤል የለም የሚሳነው እርሱ ቃል ሲናገር ተራራው ሜዳ ነው መድኃኒዓለም የለም ማዕዶት አሁን ባለው ሁኔታ እዚህ ሀገር መሰጠት የሚችለውን ሕክምና በሙሉ እያገኘች ነው ያለችው። ነገር ግን ከዚህ የተሻለ ውጤት ለማምጣትና የተሻለ ነገር ለማግኘት ከሀገር ውጭ ወጥታ የመታከም እድል ደግሞ ብታገኝ ከዚህ የተሻለ የጤና ሁኔታ ላይ ልትሆን ትችላለች። ስለዚህ በሕክምና ላይ የምትሰሩ በትራቭል ኤጀንሲ ላይ የምትሰሩ ስፔሻሊ ኮንሰልታንሲዎች፣ ኤጀንሲዎች፣ ትራቭል ኤጀንሲዎች በጣም እንፈልጋችኋለን። ኮንታክት አድርጉ። ይሄ ሁሉ ኢንፍሉዌንሰር የምጠብቀው እናንተን ነው። ስለዚህ ነገ ድና ለማየት ያብቃል። እንወዳችኋለን በጣም። በጣም ነው የማመሰግነው። ሁላችሁንም ወዳችኋለሁ። ሰላም እንዴት ናችሁ? ዛሬ የማዕዶት ልደት ነው። ማዕዶት ነኝ። እድሜ 10 ዓመት ነው። የካንሰር ህመምተኛ ነኝ። ስለዚህ ይሄኛውን ዲዛይኗን ሰርተን ይዘን ሄደን ሰርፕራይዝ እናደርጋታለን። አብራችሁን ቆዩ። This is my fight song. Take back my life song. Prove I'm alright song. My power's turned up. Starting right now, I'll be strong. ጊፍት
እንግዶቻችንን ይዘናል። ኪሩቤል እዚህ ጋር አለ and our favorite people in the world. What's up, Daddy? Happy birthday. Happy birthday እስክናይሽ በጣም ቸኩለናል። Happy birthday ማዶት እንወድሻለን። We love you. Happy birthday በሏት ሁላችሁ። Happy birthday to you. ማዶት የኔ ትድኛለሽ እሺ የምታምኛት እናቴ ድንግል ማርያም ታድንሻለች። አንቺን ካወኩ ጀምሮ ሁሌ ኪዳነ ምሕረት እያልኩ ማዶትን አድኝልኝ እያልኩ ጸልያለሁ። ደግሞ የኔን ጸሎት ታሳካዋለሽ። አንቺ ድነሽ ደግሞ ማለት እኔና አንቺ ጓደኛ እንሆናለን። እሺ ማዶት የኔ ውድ እህት እኛ ሁላችንም የኢትዮጵያ ሕዝብ እንወድሻለን። እሺ ደግሞ ጸሎት እናረግሻለን። ድነሽ ከዳንሽ በኋላ እኔና አንቺ ጓደኛ ሆነና ድነሽ እኔና አንቺ ብዙ ነገሮችን እንሰራለን። እሺ በርችልን፣ ብርትትት በይ። ድንግል ማርያም ታድንሻለሽ። ይሄ ደግሞ ቃሌ ነው። እሺ እንወድሻለን። ሁላችንም ትድኛለሽ። እወድሻለሁ። ሰላም ማዕዶት ነኝ፣ የ10 ዓመት ልጅ ነኝ ስትል ፊቷ ላይ ያለው ፈገግታ፣ ፊቷ ላይ ያለው ጽናት፣ ፊቷ ላይ ያለው በቃ እኔ እንጃ እኔ መግለጽ አልችልም እና እኔ ብዙ ንግግር አልችልም እና ምን ልልሽ ፈልጌ ነው የኔ ቆንጆ በጣም ነው የምወድሽ። እግዚአብሔር ለኛ ጤና ሰጥቶን እጅግር ሰጥቶን ብዙ ነገር ሰጥቶን እኛ ግን የቤታችንን ገበናችንን አውጥተን ሚዲያ ላይ ብዙ ነገር እናደርጋለን፣ ብዙ ነገር እናወራለን። አንቺ ግን የኛ በጣም ትንሽ ገና እንቡጥ ታዳጊ ሆነሽ ይሄን የመሰለ ጭንቅላት ይሄን የመሰለ ጽናት መያዝ ማለት ትልቅ ነገር ነው። እግዚአብሔርን እና ምን ልልሽ ፈልጌ ነው እግዚአብሔር ላንቺ የሰጠውን በረከት፣ ላንቺ የሰጠውን ጽናት፣ ላንቺ የሰጠውን ጭንቅላት ለኛም ያድለን። አዎ እግዚአብሔርን በቃ ለኛም ያድለን እና እግዚአብሔር መድኃኒቱን ይላክልሽ። እመቤቴ ማርያም ትዳስስሽ፣ አለው ትበልሽ እና በቃ እኔ እንደምወዳት ልነግራት ነው የመጣሁትና ማዕዶትዬ በጣም ነው የምወድሽ። እናንተም ደግሞ ይሄን ቪዲዮ ሜንሽን እያደረጋችሁ አድርሱልኝ። እግዚአብሔር ብሎ እንደምንገናኝ ተስፋ አደርጋለሁ እና በቃ እወድሻለሁ። ቤተሰቦቻችንም እንደዛው እግዚአብሔር ላንቺ መድኃኒት ይላክልሽ። እመቤቴ ማርያም ትዳስስሽ የኔ ፍቅር እና እወድሻለሁ። እናንተንም እንደዛ ሜንሽን ያደረጋችሁ አድርሱልኝ።